ሰላም ቤተሰቦች የምትጫናችሁ በድጋሚ ተመልሰን በአዲስ ቪዲዮ መጥተናል። ከፕሮግራማችን ፍጻሜ አብራችሁን ቆዩ። ሀሳብ አስተያየታችሁን እንደተለመደው የጠላት ስቶሪ ሰልፍላ በሂደት የሚመጣ ነገር ነው። ራሳችን ላይ በምናደርጋቸው ነገሮች አካባቢያችንን በመቀየር ከኮንፊደንስ እና ከተለያዩ አንድ ላይ የሚመጣ እንጂ ብቻውን የሚመጣ ነገር አይደለም። ጻፎችን ስናነባቶችን አቤት ስናደርግ ለራሳችን እንክብካቤዎችን ስናደርግ ስፖርት ስንሰራ ከሰዎች ጋር ያለ ነገር ጤነኛ ሲሆን ነው ራሳችንን መውደድ የምንችለው እንጂ ከመሬት ተነስተን ድንገት ራሳችንን መውደድ አንችልም። እንደ መጀመሪያ እንዴት ነው እዛ ደረጃ ላይ መድረስ የምንችለው? እንዴት ነው ራሳችንን መውደድ የምንችለው? ራሱን የሚወድ ሰው ለማንም ይጠቅም፣ ለማንም የሚሆን ሰው ነው። ራሱን የሚወድ ሰው ሌላውንም ሰው ለመውደድ በጣም ቀላል ነው የሚሆንለት። ለሱ እዚህ ርዕስ ላይ ሀሳብ የምንሰጠው ከሳይንስ ወይም ደግሞ ከተለያዩ ነገሮች ውጭ ነው። ሰልፍ ኤክስፐሪንስችን የምንናገረው ከአብዛኞቻችን ከገጠመን አንጻር ነው ማለት ነው የምንናገረው። የመጀመሪያው ፈጣሪያችን ያለውን ነገር ማስተካከል ከቻለ፣ ሁለተኛው ደግሞ እና ቀጣይ ላይ የምናገኘው የትኛው ነው? ከማህበረሰባችን ጋር ያለን ነገር እንዴት ነው ማድረግ የምንችለው የሚለው ቢኮዝ ከፈጣሪያችን ጋር ያለን ነገር ኦልሬዲ ህግ የተቀመጠልን ስላለ እንዴት አድርገን መቅረብ እንደምንችል፣ እንዴት አድርገን ከሱ ጋር ያለን ኮኔክሽን የተሻለ ማድረግ እንደምንችል ለማወቅ በያለንበት እምነት ውስጥ ያሉትን መመሪያዎች መከተል እና ትምህርቶች ማዳመጥ በቂ ነው ብዬ አምናለሁ። ሁለተኛው ነገር ግን ዋናው ነገር እንዴት ነው ከማህበረሰቡ አንጻር ቢኮዝ ለምሳሌ አሁን አብዛኞቻችን ለመልበስ፣ ለመናገር፣ ለመብላት፣ ለመጠጣት ለእያንዳንዱ ነገራችን አብዛኞቻችን ማህበረሰቡ ለሚለን ነገር፣ ለሚያስበው ነገር፣ ለምንለብሰው ነገር፣ ለምናጌጥበት፣ ለጸጉር ስታይላችን፣ ለሜካፓችን፣ ለጥፍራችን፣ ለእያንዳንዱ ነገር ለቦዲ ሼፓችን ጭምር ሳይቀር ለሚሰጡን ግምቶች ነው ሞር አፌክትድ የምንሆነው። ለእነዚህ ነገሮች በግልጽ የተቀመጠ ህግ የለም። ቢኮዝ ለምሳሌ እኛ ያለንበት አካባቢ ላይ የማይሰራ ህግ ሌላ ቦታ የሚሰራ ሊሆን ይችላል። ኮመን አይደለም ማለት ነው። የትኞቹም ህጎች ናዊዴ አካባቢያችን ላይ አርጎ አታድርጉ የሚባላቸው ነገሮች ኮመን የሆኑ ነገሮች አለ። ከነዚህ ነገሮች ጋር አስማምተን መሄድ ከቻለን፣ በተለይ ከሁለቱ እንዳለው ከሁለቱ ነገሮች ጋር አስማምተን መሄድ ከቻለን ሰልፍ ላቭ ማይመጣበት ምንም ምክንያት የለም። ራሳችንን በይበልጥ ማንወድበት ምንም አይነት መንገድ የለም ማለት ነው። ቦዲ ሼሚንግ በጣም የተለመደ ሰው አታክ የሚያደርገን ቀላሉ በዛ ሰው ማለት ነው። ከህፃናት ጀምሮ ፎር ኤግዛምፕል አራተኛ ክፍል ያለን ትንሽ ከሌሎች ውስጥ ገዘፍ ብሎ የሚደርስበት ፔን ሊቋቋም በደንብ ስለምን ለምሳሌ ትምህርት ቤት ላይ ሃይስኩል ላይ እያደግን በሄዱ ደግሞ ነገሮች እየበዙ ሴቶች ላይ ሲሆን ደግሞ ሞር ይጎ የሆነ አይነት ሼፕ አለ። በቃ ያን ሼፕ እስካለ ድረስ ትክክለኛው አቅም ላይ እንዳሉ እናደርገው። ይሄን አስተሳሰብ ማስቆም አለብን። በዚሁም ደግሞ አንድ ላይ አድርገን ግን ሀሳቡን አስቆመን ግዴታ ግን በወዲያችን መጠበቅ አለብን። ይሄ ግልጽ ነው። ማንም ባይለን ራሳችንን ስናየው ካልወደድን ማንም ሰው ሊወደን አይችልም። ራሳችንን የምንወደው ደግሞ ሁኔታ ላይ ስንሆን፣ ለምሳሌ የሆነ ቦታችን ላይ ህመሞች የሚሰሙ ከሆነ በየትኛውም መንገድ ደስተኛ ሆነ ፊታችን ፈክቶ ልናይጣቸው የመጀመሪያው ስፖርት ለመስራት 24 ሰዓት መጠቀም አይጠበቅብንም። ጂም መሄድ አይጠበቅብንም። ቀለል ያሉ ሶሻል ሚዲያ ላይ በደንብ አሉ ብዙ ቀለል ያሉ ሴፍቲቭ የሆኑ ስፖርቶችን መርጠን እነሱን ለ15 ደቂቃ ሊሆን ይችላል፣ ለ10 ደቂቃ፣ ለ5 ደቂቃ ሊሆን ይችላል። ዋናው ኮሚትመንት ስለሆነ ኮሚትድ ሆነን መስራት መጣን ነገሮች ያስፈልጋል ማለት ነው። ሁለተኛው በጭራሽ መቅረት የሌለበት ነገር ሪድ ቡክ ግዴታ መጽሐፍ ማንበብ አለ። መጽሐፍ ባነበብን ቁጥር አዳዲስ እውቀቶችን ባገኘን ቁጥር ነው አድማሳችን የሚሰፋ፣ አስተሳሰባችን የሚሰፋ፣ የተሻለ ነገር ማድረግ ነው። መጽሐፍቱን ማንበብ ግዴታ ነው። በቀን ግዴታ ነው። በወር ውስጥ ቢያንስ አንድ መጽሐፍ ማንበብ፣ ራሳችንን ግን የማይጎዳ መሆን አለበት። የሚጠቅመንን መጽሐፍ መርጠን ማንበብ አለብን። የተሻለ ሳይኮሎጂ ላይ ይችላል፣ ማህበረሰብ ላይ፣ እውቀት ላይ፣ ታሪክ ላይ፣ ማንኛውም ነገር ላይ ፐርሰናል ዴቨሎፕመንት ላይ ሊሆን ይችላል። ብቻ እነዚህ ነገሮች ማንበብ ሞር የተሻለ አስተሳሰብ እንዲኖረን ያደርገናል ማለት ነው። እውቀታችን በሰፋ ቁጥር ራሳችንን የምንወደው ራሳችንን ነው። ሁለቱ ነገሮች ልብ በሉ መሰረታዊ ነገሮች ናቸው። እስኪ ለአሁኑ እንደመጀመሪያው በሁለቱም ጀምር። ሶስተኛውና ፋይናል ላይ ያስቀመጥነው ነገር ምንድነው? ከነዚህ ነገሮች ቀጥሎ የሚመጣ ነገር ነው። እሱ ምንድነው? ሶስተኛው ነገር እዚህ ምድር ላይ እኔ፣ አንተ ወይ አንቺ በዚህ ሰዓት ስለምናስፈልግ ነው። 19 ሰዓት ላይ ተፈጥሮ ያኔ ጥቅም ስለሌለ አምላካችን የፈጠረን በዚህ ሰዓት እዚህ ቦታ ላይ እዚች ሀገር ላይ ያለንበት ሀገር ላይ የትኛውም ሀገር ሊሆን ይችላል ያለንበት ቦታ የተገኘ ነው። ለዛ ቦታ ታስፈልጋላችሁ ስላሰብ አስፈላጊ ነን። እንዳላስፈላጊ ጭራሮች እንዳይስ ዩኒክ ነን። እያንዳንዱ ሞቲቬሽናል እኔ አንተም አንቺም ስፔሻል
እያንዳንዳችን ቀለማችን ይለያያል፣ አስተሳሰባችን ይለያያል። ለዚህ ምድር ማምጣት የምንችለው ነገር ራሱን የቻለ አንድ ነገር አለ። እኛ ብቻ ማድረግ የምንችለው ሌላ ሰው ማድረግ የማይችለው አንድ ነገር አለ። ያንን ነገር ፈልገን ማግኘት ነው ዋናው ነገር እንጂ ስፔሻል እንደሆነ ናምር። ይሄ በጣም ኮንፊደንሳችን ጨምረዋል፣ በራስ መተማመናችን ጨምረዋል። ራሳችንን በደንብ ይረዳል ማለት ነው። አዲስ ነገሮችን ራሳችን ላይ ስንሞክር በጥንቃቄ መሆን እንዳለበትም በዚህ መናገር እፈልጋለሁ። በተለይ ሴቶች ማንኛውም ሜካፕ ሊሆን ይችላል፣ አዲስ ነገሮች ሜካፕ ሊሆን ይችላል፣ የፀጉር አሰራሮች፣ ልብሶች፣ ማንኛውም ከመሞከራችሁ በፊት እናስብ። ያ ነገር ከኛ ጋር ይሄዳል፣ አፌክት አያደርገንም፣ አይጎዳንም የሚለውን እናስብ። እዚሁ ጋር ተያይዞ ደግሞ ማለት የምንፈልገው አንድ ነገር የሆነ ነገር ስለመጣ ፋሽን ስለተባለ ብቻ ዝም ብለን መከተልም አይጠቅምም። የራሳችንን ከለር እያሳጣን ይሄዳል። ያመርሶ የሆነ ሰው በገነባልን ዓለም ላይ የሆነ ሰው በገነባልን ቤት ላይ መኖር አይጠበቅብንም። የራሳችንን ዓለም ራሳችንን እንሰራው። ስለዚህ አዳዲስ ነገሮች ስለመጡ ብቻ እነሱ ለማግኘት የምንጣጣር ከሆነ ራሳችንን እንደማንወድ ይሄ ግልጽ ነው። አንደኛው ነው እንደውም ዋነኛው ነገር ነው። ቢኮዝ ሁሌም ቢሆን የሆነ ነገር ይፈጠራል። ሁሌም ቢሆን ለዛ ሁሉ ነገር ደግሞ የምንሆነው አይደለም፣ አይመጥኑንም። እኛም ደግሞ ለነዛ ነገሮች እንደማንሆናቸው ማወቅ አለብን። የምንፈልገውን ነገር ለይተን ማወቅ ሁሉንም ነገር አስፈልገን የሚያስፈልገንን ነገር ለይተን ካወቅን ሞር የተሻለ ይሆናል ማለት ነው። ይህንን አጣው ያንን አጣው የሚል ስሜት አይሰማንም። ስለዚህ ራሳችንን የምንጠላበት ምንም አይነት ምክንያት አይኖረንም ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ቻው፣ ሰላም፣ ቸር ቆዩ።